ኢትዮጵያ የኢቦላ ወረርሽኝን ለመከላከል 210 በጎ ፈቃደኛ የጤና ባለሙያዎችን በተያዘው ወር መጨረሻ በበሽታው ወደ ተጠቁ የምዕራብ አፍሪካ ሀገራት ልትልክ ነው። የጤና ጥበቃ ሚኒስቴር እንዳለው በጎ ፈቃደኛ የጤና ባለሙያዎቹ በስፍራው ለ3 ወራት ይቆያሉ። አልጋነሽ ተካ ኢትዮጵያ የኢቦላ ቫይረስ ወደ ሀገር ውስጥ እንዳይገባ የተጠናከረ ቁጥጥር በማድረግና ቫይረሱ በድንገት ቢገባ እንኳን ተገቢውን ሕክምና ለመስጠት የሚያስችል የተሟላ ቅድመ ዝግጅት እያደረገች ነው። ሀገሪቱ በምዕራብ አፍሪካ ሀገራት ያለውን የኢቦላ ወረርሽኝ በመከላከል ዙሪያ ከአፍሪካ ሕብረትና ከዓለም ጤና ድርጅት የቀረበላትን ጥሪ ተከትሎ የባለሙያና የግማሽ ሚሊዮን የአሜሪካን ዶላር ድጋፍ ለማድረግ ቃል ገብታለች። የኢፌዴሪ ጤና ጥበቃ ሚኒስቴር በሰጠው ጋዜጣዊ መግለጫ ላይ እንደተገለጸው ሐኪሞች፣ የህብረተሰብ ጤና መኮንኖች፣ የስነ ልቦናና ሌሎች የጤና ባለሙያዎች የሚገኙ ባቸው 210 በጎ ፈቃደኞች ከ2 ሳምንት በኋላ በበሽታው ወደ ተጠቁ የምዕራብ አፍሪካ ሀገራት ያምራሉ። ከአፍሪካ ሕብረት ጋር በመመካከር ለሚደረገው የበጎ ፈቃደኛ የጤና ባለሙያዎች ስምሪት ሲባልም የቅድመ ስምሪት ዳሰሳ የሚያደርግ ቡድን ወደ ስፍራው እንደሚላክም ነው የተገለጸው። በጤና ጥበቃ ሚኒስቴር ጽሕፈት ቤት የህብረተሰብ ድንገተኛ አደጋ አማካሪ ዶክተር መርአዊ አራጋው እንዳሉት የጤና ባለሙያዎቹ ወደ ሀገራቱ ከመንቀሳቀሳቸው አስቀድሞ ስልጠና ይሰጣቸዋል። በቆይታቸውም የተለያዩ ተግባራትን ያከናውናሉ። ይህ የጤና ቡድን ሲሄድ በሽተኞችን ከማከም በዘለለ ህብረተሰብ ውስጥ መሰረታዊ የሆኑ ነገሮችን የመሰረታዊ ጤና አገልግሎቶችን እንዲያስቀጥል እንፈልጋለን። አሁን በሽታው በዚህ አካባቢ ከበሽታ በላይ ሆኗል። እዚህ አካባቢ እያደረሰ ባለው ጉዳትና ያንን መሰረታዊ የጤና ክብካቤዎችን እንዳይጓደሉም ስራ ይሰራሉ። ከነዚህም ውስጥ አንዱ ህብረተሰብ ውስጥ የሚሰራው ስራ ነው። ያንን በተመለከተም ስልጠና ያገኛሉ። ሙሉ ስልጠና ግን እዚያ ከሄዱ በኋላ የመጀመሪያዎቹን 2 ሳምንታት ሙሉ ስልጠና ነው የሚያደርጉት። የኢቦላ ወረርሽኝን ለመከላከል በተሰማሩባቸው ሀገራት የ3 ወራት ቆይታ የሚኖራቸው በጎ ፈቃደኛ የጤና ባለሙያዎቹ ከሕክምና አገልግሎት ባሻገር ኢትዮጵያ በጤና ልማት ዘርፍ ያላትን ተሞክሮ እንደሚያስተላልፉ ነው የሚኒስቴሩ የኮሚኒኬሽን ዳይሬክቶሬት ዳይሬክተር አቶ አህመድ ኢማኑ የሚናገሩት። ይሄ ቡድን ወደ አካባቢ በሚሄድበት ጊዜ ኢትዮጵያ ውስጥ ያለውን የበሽታ መከላከል ተሞክሮን መሰረት አድርጎ እንዲሰራ ነው እየተዘጋጀ ያለው። ይሄ ማለት ምን ማለት ነው? በሀገራችን ውስጥ የበሽታ መከላከል ስራ የምንሰራው እንደ ጤና ልማት ሰራዊት በስብጥር ተደራጅተን ነው። ስለዚህ ይሄ የመደራጀትና በዛም አካባቢ ላይ ኢትዮጵያ ውስጥ ያለውን ተሞክሮ ተግባራዊ በማድረግ በሽታውን በአጭር ጊዜ ማስቆም ይቻላል። ባለሙያዎቹ ግዳጃቸውን ጨርሰው ወደ ሀገር ሲመለሱ አስፈላጊውን የቁጥጥር ስራ በማድረግ የበሽታው የመታያ ጊዜን ሲያልፉም ወደ ህብረተሰቡ እንደሚቀላቀሉ ተገልጿል።